ምንድነው ለተነገራት የምትፈልገው ነገር አለ? እስኪ ንገረኝ። እኔም ልስማ። አረጋሽ አለ አይደለ? ያው ስለ ምግብ ፕሮግራም እኮ እያወራን ነበር። ያው ስለ ምግብ ፕሮግራሙ አንዳንድ ነገር እያስረዳችኝ ነበር። ያው እኔ ዳቦ በሻይ ስለማልወድ እኔም በርሶ ምግብ ፕሮግራም መሰረት ነው ወይ መበላው ብዬ እየጠየቅኳቸው ነበር። ቆይ ታዲያ እኔ ያለው ለምንድን ነው እሷን መጠየቅ ያስፈልገሽ? እኔና ጠይቂኝም ነው? እርሶ ማስቸገር እኮ ስላልፈለኩኝ ነው። በዛ ላይ የኩሽና ጉዳይ ከወንድ ጋር አይወራም አይደል? ከሆነ መልክ ይኸውልሽ፣ ይሄ የምግብ ፕሮግራም የሚያስፈልገው ለእሷ ብቻ ነው። ለእኔና ለአንቺ ፕሮግራም አያስፈልግም። ስለዚህ የፈለግሽውን ነገር ሰርተሽ መብላት ትችያለሽ። የሚያስፈልግሽ ነገር ካለ ደግሞ ጠይቂ። እሺ በቃ አሁን ስለደከመኝ እኔ እረፍት ላድርግ። ከዛ በፊት እኔ ጋር ያለውን የጁስ ብርጭቆ አውጪ። እሺ ጋሽ ቆይ እዚህ ቤት ውስጥ ምንድነው እየተካሄደ ያለው? ይሄ ሰውዬ ምንድነው ለማድረግ የሚሞክረው? አልገባኝም። አምላኬ ወይ ምን ውስጥ ነው የገባሁት? ቆይ እሺ ምን ላድርግ? እኔ የምልሽ ማታ እኔ ክፍል ውስጥ ገብተሽ ያነሳሽው ቃል እንዴ? ውይ ጋሺ እንዴት አደሩ? ለጠየቅሽውን ብቻ መልሽ። ኧረ እኔ ምንም አላየሁም። እርግጠኛ ነሽ አይደለም? አና አዎ ሲጀመር እኔ ይኸውልሻና አንድ ነገር አስረግጬ ልንገርሽ። ከእኔ ከአብርሃም ጋር ለመጋጨት በጭራሽ እንዳታስቢ። በጭራሽ። ይህንን አድርገሽ እንደሆነ ከዚህ ቤት አላስወጣሽም። እዚሁ ቤት ውስጥ ነው መጨረስሽ። ተግባባን? ተግባብተናል። እደርስላታለሁ ብለሽ ያሰብሽላትን እህትሽን አሁን እየኖርሽላት ነው። እንዳትኖሪ ነው ማድረግሽ። በጭራሽ ከኔ ጋር እንደዚህ አይነት ነገር እንዳታስቢ። ከኔ ጋር እንደዚህ አይነት ግጭት መጋጨትሽን አቁም። የሆነ ነገርማ አለ። ጭራሽ ዝም ብለው እንዲህ ሊሉኝ አይችሉም። እንደጠረጠርኩት እንዴት አባቱ ነው የሚያምረው። በእርግጠኝነት የትዬ ልጅ መሆን አለበት። ልክ እንዳወሩለት ሸበላ ነው። የደስ አለው። እንዴት ነው የሚያምረው ግን። እዚህ ክፍል ውስጥ ደግሞ ምን እየሰራሽ ነው? አረ ምንም ጋሼ፣ የትዬን ክፍል እኮ የጠራረኩት ነው። ያው መጸዳት አለበት ብዬ ስላሰብኩ ነው። ምን ነው አጠፋው እንዴ? አይ አላጠፋሽም። ይኸውልሽ የኔም ክፍል ትንሽ ቆሸሽ ስላለ የኔም ክፍል ታጽጅልኛለሽ ብዬ ነው። ታዲያ ምንም ነገር ሳይነካካ። እሺ ጋሼ፣ ይሄን ልጨርስና አጸዳለሁታለሁ። ጥሩ። ልብስ መተኮስ ላይ እንዴት ነሽ? ትችያለሽ? አይ እሱን እንኳን አልችልም። ያው እንደነገርኩት የመጀመሪያ አይደል ተቀጥሬ ስሰራ ደሞ እኛ ቤት አልነበረንም። ጥሩ በትቼ ጥሩ ነበረ። ይኸውልሽ እኔ ልብሶቼ ሳይተኮሱ መልበስ አልወድም።
ለማንኛውም እኔ ደግሞ ልብስ መተኮስ እንዴት እንደሆነ በደንብ አድርጌ ያሳይሻል። ውይ ደስ ይለኛል። ለእኔ እኮ ተጨማሪ እውቀት ነው። እንደውም ሰው ለመማር ዝግጁ ሲሆን ደስ ይለኛል። አንቺ ደግሞ ገና ልጅ ስለሆንሽ አእምሮሽ ብዙ ነገር መቀበል ይችላል። እንደዚህ ደግሞ ታታሪና ጎበዝ ከሆንሽ እኔ በጣም ብዙ ነገር ላስተምርሽ ዝግጁ ነኝ። በይ ይህን እንደጨረስሽ ወደ እኔ ክፍል ነይ። እሺ? እሺ፣ አመሰግናለሁ። ምንድን ነው? ልጅሽ ናፈቀሽ እንዴ? በሀሳብ ጭልጥ ብለሻል። ደሞ ነጋለህ አይደል ከኔ ጋር ለመጨቃጨቅ? አሁን አፍቆኛል። እንዴት ነው የማይናፍቀኝ? ልጅ አይደል እንዴ? እንዴ ሮማን፣ እኔ መች እናቱ አይደለሽም አልኩኝ? ቆይ ከኔ ጋር ንትርክና ጭቅጭቅ ደስ ይልሻል አይደል? ነው ወይስ እናፍቅሻለሁ? እስኪ ንገሪኝ እባክሽ። መቼም አታፍሪኝም አይደል? እኔ የምለው ዛሬ ስራ የለህም እንዲያትወጣ? የእውነት እልሃለሁ አብርሃም፣ ሲነጋና ሲመሽ ምን እንዳስጠላኝ ታውቃለህ? ያንተን ድምፅ መስማት። እንዴ ሮማን፣ እንዴት ታስቢልኛለሽ እንዴ? እንዲህ ካስብሽልኝ ትወጂኛለሽ ማለት ነው። በእውነት ይሄ ትልቅ የምስራች እንደነገርሽኝ ነው የምቆጥረው። አብርሃም፣ አሁንም እኮ ገና መብሰል ይቀራል። አስተሳሰቡ ሁሉ እኮ በቃ እንደ ልጅ ነው። ድሮ ትዝ ይልሻል? ሁሉ ነገር እኮ አንቺ ነበርሽ የምታደርጊልኝ። ሁሉ ነገር አንቺ ነበርሽ የምታስቢልኝ። አትጥራኝ። እንደፈለግሽ አፍሽን ስትከፍቺ ዝም እያልኩ ያለሁት ለምን እንደሆነ ይገባሻል? ሮማን፣ ፈርመሽ መገላገሉ ይሻልሻል ወይስ ደግሞ እንደዚሁ እየማቀቅሽ መቀመጥ ይሻልሻል? አታስብ፣ ችግር የለውም። ይሄኛው ተስማምቶኛል። እንደዛ ከሆነ በቀን አንድ ብርጭቆ ውሃ ያስፈልግሻል። አሁን እንኳን አላስፈልገኝም፣ በኋላ ጠጣዋለሁ። ጠጪ አልኩሽ ሮማን። ጋሽ ጨርሽ እዚህ እንዴ? እሱ ውሃ እኮ ንጹህ አይደለም። ቅድም እንትን ገብቶ ምን አገባሽ አንቺ ምን አገባሽ? ድሃ የድሃ ልጅ አድርግ ያልኩሽ ነገር አታደርግ። አንቺን እኮ ነው የማናግረው። ይቅርታ ጋሽ። ሰምኛለሽ አለ። አሁን ቤቱን ለቀሽ ውጪልኝ። ቆይ አንቺ ብርጭቆ ቢቆሽሽ ባይቆሽሽ ምን ያገባሻል? ምን ያገባሻል? እየተፈታተንሽኝ እንደሆነ ታውቂያለሽ። በመንገድ ላይ ለምንድን ነው የምትገኘው? ጋሽ እኔ እኮ ብዬ ያደረኩት ነገር የለም። ስሚኛለሽ፣ በመንገድ ላይ ትገቢና ከዚህ በኋላ መምርሽ እንዳይመስልሽ እንጨርስሻለሁ። ብርጭቆ እኮ ቆሻሻ ስለነበረ ነው። ቢቆሽሽ ባይቆሽሽ አንቺ ምን ያገባሻል? ደደብ። እኔ ኮርሶላና ድሮት ብዬ የማደርገው ነገር የለም። ሁሉም ነገር አጋጣሚ ነው። እንድታስረጂ እንዳልፈልግም እና ለዛሬ ተርፈሻል። በቀጣይ ግን አይብሮሽም ፈጣሪ። ቆይ አንተ ግን ምንድነው እንደዚህ የሚያደርግ? ውሃ ተደፋ አልተደፋ ውሃ ነው። ምንድነው ችግሩ? አንተ ያልከው ነገር ካልሆነ በቃ አይሆንም አይደለ? እስኪ ሴትዮ ዝም በይ። ዝም ብለሽ አትረጂ ሴትዮ። እንዴ ልጅቷ ምን አርጊ ነው የምትላት? ገና ከመምጣቷ ለምን ታደናግራታለህ? እንዴ እሷ እኮ የተረጋጋችና ጥሩ ልጅ ስለሆነች ነው እንጂ ሌላ ሰው ቢሆን ውልቅ ብሎ ነበር የሚሄደው። ትሄድ ጥርግ ትበል። ገንዘቤን ይጭልቀው። እሺ ገንዘቤን አልክ? ገንዘቤን ስትል ግን ትንሽ እንኳን አታፍርም? እንደው ምን አለበት አንገትን እንኳን ቀርቀር አድርገህ ብታወራ። ሽመልስ ሲሞት ገንዘቡንም ሚስቱንም አደራ ያለው ለኔ። ማ የኔ ሽመልስ እኮ ላንተ አደራ አልሰጥህ። ቢሰጥ እንኳን ላንተ አይሰጥህ። ደግሞ እንደዚህ ብለህ ልታስረዳኝ ነው? ምን አለበት ማስረዳሽ? ወሬውን ተወውና ይልቅ ልጅቷ ገና ከመምጣቷ አታሰቃያት። ደህና እርግጥ ያለች ልጅ ነው ያገኘሁት። ጥሩ እንድትቆይልሽ የምትፈልጊ ከሆነ አስጠንቅቂያት።
ከዚህ በኋላ መንገዴ ላይ እንዳትገባ። ተግባባን ወይዘሮ ሮማን? ተግባብተናል አቶ አብርሃም። እንደዚህ መግባባት ስንችል ደስ ይላል ወይዘሮ ሮማን። ልጄ እባክሽ ይሄን ከሲ ሰውዬ መፈታተንሽን አቁሚ። እትዬ አንድ ነገር ልንገሩት፣ ማለቴ ትላንትናም ልነግሩት የነበረውን ነገር። ቆይ ምን አይተሽ ነው? ድፍረት ካልሆነብኝ ግን ከዛ በፊት እንዴት እንደዚህ እንደሆነ ቢነግሩኝ፣ ግን ከይቅርታ ጋር። አየኔ ልጅ እንዲህ ነው ብዬ የምነግርሽ ምክንያት የለኝም። ከጊዜ ወደ ጊዜ ነው እንደዚህ እየሆንኩ የመጣሁት እኮ። እንዴት ማለቴ? መንስኤውን አያውቁትም? ባለቤቴ ከሞተ በኋላ ማለቴ ሽመልሴ ከሞተ በኋላ በጣም ተጎድቼ ነበር። በወቅቱ አጠገባችን የነበረው አብርሃም ነበር። አብርሃም የሽመልሴ ቅርብ ጓደኛው ነበር። በጣም ጥሩ ሰው ነበር። ለባለቤቴ ማሉ ከሚባሉ ጓደኞች፣ ጥሩ ጓደኞች መካከል አንዱ ነበር። ታዲያ እኮ አሁን ጋሼ በጣም ቁጡ ናቸው። በዛ ላይ ደግሞ ልጄ ቅናት በጣም መጥፎ ነገር ነው። እንዳልኩሽ ባለቤቴ ከሞተ በኋላ አንድም ቀን ካጠገቤ ተለይቶ አያውቅም ነበር። በፈለኩት ሰዓት አጠገቤ ነበር። ከዛማ እለት ወደ እለት እንዴት እንደሆነ በማላውቀው ሁኔታ እየተዳከምኩ መጣሁ። ድርጅት ነበረኝ እና ደግሞ ባለ3 ፎቅ ላይ ነበር የምኖረው። በሽታዬ እየበረታ ሲመጣ ደረጃ መውረድ መውጣት ሲያቅተኝ እሱን አከራይቼ ወደዚህ መጣን። ድርጅቱንም ቢሆን ለአብርሃም እንዲያንቀሳቀሰው ውክልና ሰጠሁት። ቆይ ግን ልጆትስ በዚህ ጊዜ አብሮት አልነበረም? ልጄማ አባቱ ሳይሞት በፊት የጀመረለት ፕሮሰስ ተሳክቶ ለመሄድ ትንሽ ጊዜ ነበር የቀረው። ያው እሱ መሄዱ ለማይቀር ነገር ብዬ ነበር ለአብርሃም የሰጠሁት። ስለዚህ ልጆት ስለ ሁሉም ነገር ያውቃል ማለት ነው አይደል? አዎ በደንብ ያውቃል። ይሄ ማለት እርሶና ጋሼ አብራችሁ የኖራችሁበት ምክንያት የእርሶ መታመም ነው ማለት ነው? ያው በጊዜው አብሮኝ የነበረውና ሀዘኔን ድረስ ያደረገኝ አብርሃም ስለነበር ለሱም ጥሩ ፍቅር ስለነበረኝ እዚህ ቤት ገብተን አብረን መኖር ጀመርን። ታዲያ እትዬ አሁን ላይ ለምንድን ነው ጋሼ እንደዚህ ቁጡ የሆኑት? የኔ ልጅ አብርሃም በዛ ጊዜም ቢሆን እንደዛ ሲያደርግ የነበረው ለእኔ አስበው ሳይሆን እሱ ገንዘብና ሀብት ፍለጋ ነበር። ይኸውልህ ስማኝ፣ አሁን ልታገስ የምችለው ጥቂት ጊዜ ብቻ ነው። አዎ ይኸውልህ፣ ካልሆነ ጨርሳታል። በገዛ እጇ ነው የምጨርሳት። እርግጥ ነው እሱማ ሊመጣ ነው። ምን ማለት ነው? መድኃኒቱን እኮ ቀይሬ ነው የምሰጣት። እሱን ብታውቅ እውነት እሺ ብላ የምትወስድልኝ ይመስልሃል እንዴ? ስማ፣ ሴትዮዋ እኮ እንደኔና እንዳንተ አይደለችም። የተማረችና ብዙ እውቀት ያላት ሰው ነች። ቆይ እንዴት ነው እንደዛ ማድረግ የምችለው? አዎ ልጇም ሊመጣ ነው። እሱ ከመጣ ደግሞ ሴራችንን ከዚህ የተሻለና የሚፈጥን ማድረግ መቻል አለብን። እኔም እንደዛ ነው ያሰብኩት። መቼም አንተም እንደዛ እያሰብክ ከሆነ በባዶ ከመውጣት ይሄ ሳይሻል አይቀርም። ልክ ብለሃል። ይኸውልህ አይጥ ለሞቷ የድመት አፍንጫ ታሸታለች ይባላል። ምን ማለት ነው? የሴትዮዋን መድኃኒት እኮ ተከታትዬ ማስወሰድ መቻል አለብኝ። ይኸውልህ እንደዛም ሆኖ ተቀይሮ መሰጠት ያለበት መድኃኒት ነው። ታዲያ ይኸውልህ አንድ የተረገመች ሰራተኛ ገብታ ድንገት ከእጄ ላይ መድኃኒቱ ተደፋ። ይልቅ ከመድኃኒቱ መደፋት በላይ እኔን የታየኝ ሌላ ነገር ነው። አንተ አቤት ውበት ብታይ! ደላላው ይዟቸው ከሚመጣቸው ሴቶች ይችኛዋ ደግሞ በጣም በጣም የተለየች ነች። በልበል አሁን እዛው ቦታ አመጣው። እሺ እሺ። በጣም አዝናለሁ እትዬ። ደግሞ በቅርቡ ሁሉም ነገር ይስተካከላል። እኔም ከጎኑት ነኝ። እሺ የኔ ልጅ በጣም አመሰግናለሁ። ተባረኪልኝ። እርግጥ ያልሽ ነሽ። እርጋታሽ ብቻ ለኔ በቂ ነው። አመሰግናለሁ እትዬ። ደግሞ ምንስ ባደርግ እናት አይደሉ እንዴ? እኔም እኮ ልክ እንደርሱ ደርበብ ያለች እናት ነበረችኝ። ለማንኛውም በቃ አሁን ምግብ ላዘጋጅሉት። እሺ ጥሩ። ከዛ በፊት ግን ቅድም የሆነ ፎቶ እኮ መኝታ ቤቱ አይቼው ነበር። ልጆት ነው አይደለ? ቆይ ላምጣውና ላሳይሽ። እሱ ነው አይደል? አዎ እሱ ነው የኔ ቆንጆ ሸበላ ልጅ።
እንደው አየሽልኝ አይደል ምን አይነት መልካም ልጅ እንዳለኝ? በጣም ነው የሚያምረው። ደግሞ የደስደስም አለው። አዎ የደስደሱማ በአካል ብታዩ የጉድ ነው። እኔ የምልሽ የኔ ልጅ እንደው የፍቅር ጓደኛ ይኖርሽው እንዴ? አረ የለኝም እትዬ። እኔ እንደዚህ አይነት ነገር ኖሮኝም አያውቅም። እንደው የኔ ልጅ ካላስቸገርኩሽ እባክሽ ትንሽ ለቅለቅ የሚደረግ ልብስ ነበረኝ ብታጥቢልኝ። እሺ በቃ ወይ ታድዬ፣ ወይዘሮ ሮማን ግን እንዴት ደስ የሚሉ ሰው እንደሆኑ። አቶ አብርሃም ግን በጣም ክፉ ሰው ነው እውነት። በጣም ምን አይነት ራስ ወዳድና ገንዘብ ወዳድ ሰው እንደሆነ። ሰው ግን በጣም ከባድ ፍጥረት ነው። እናቴ እውነቷን ነው። የሰው ደህና መቃብር የተኛ ትል ነበረ። አሁን ላይ ማንንም ሰው እኮ ማመን አይቻልም። ቆይ ሰው እንዴት ለገንዘብ ብሎ እንደዚህ አይነት ነገር ያደርጋል? ገንዘብ እኮ የሚጠፋ ነገር ነው አይደል እንዴ? አምላክ ሆይ ለገንዘብ እንደዚህ ከመሆን እና ከምገኝ ጌታ ሆይ ማጣትን በስንት ጣዕሙ ግደለኝ። የወይዘሮ ሮማን ልጅ ግን ሲያምር በጣም ቆንጆዬ ነው። ሄሎ አክስቴ፣ እንዴት ነሽ? ጠፋሁ አይደል? ደህና ነኝ አክስቴ። ሚጣዬ እንዴት ናት? ምን ላድርግ ብለሽ ነው? ለስራ እየተሯሯጥኩኝ እኮ ምንም አልተመቸኝም። እናቴ ቤት እንደገባው ቁጠሪው። ታማሚ ናቸው ያልኩሽ ሴትዮ በቃ ልክ እንደ እናት ናቸው። አዎ አክስቴ። ሚጣዬ ግን አሁን እንዴት ናት? ደህና ናት? ለውጥ አላታ? እያገገመች ነው? እሺ በቃ አክስቴ፣ የሚያስፈልግሽ ነገር ካለ ከግርማ ሱቅ ውሰጂ። እሺ ስለነገርኩት ምንም ነገር እንዳትጨነቂ። ተይ እንጂ አክስቴ እንደዚህ አትበይኝ። እሷ እኮ እህቴ ናት፣ የእናቴ አደራ። ግዴታዬን ነው እየተወጣ ያለሁት። ለማንኛውም አክስቴ በቃ አሁን ስራ አለኝ። ሲመቸኝ ደግሞ ደውልልሻለሁ። እሺ ቻው። አቤት ጋሼ ፈለጉ? ይሄ አንቺ ክፍል ውስጥ ምን ያደርጋል? ንገሪኝ። ቅድም ስጠይቅሽ ምንም ነገር አላየሁም ብለሽኝ አልነበረም? ምን ያደርጋል ይሄ አንቺ ክፍል ውስጥ? ቆይ ጋሼ እሺ ላስረዳዎት። ምን ለማድረግ እየሞከርሽ? ቆይ ንቀትሽ ጨምሯል ማለት ነው ነው ወይንስ ያቺ አሮጊት የነገረችሽ ነገር አለ? የዛኔ እኮ ምንም ነገር አላየሁም ነበረ። አሁን ነው ክፍሎትን ላጸዳ ስገባ ወድቆ ያገኘሁት። ከዛ ላሳየሁትና ምንድነው ብዬ ልጠይቆት ነበረ። ማን አዘዘሽ? እኔ ያዘዝኩሽን ብቻ በአግባቡ እንድትሰሪ አይደለም የቀጠርኩሽ? እሺ ካጠፋሁ ይቅርታ። እኔ እኮ ይቅርታ እንደዚህ ቀላል ነው እንዴ? ቃሉ እንደዚህ ቀላል መሆኑን ራሱ በአንቺ ነው ያወቅኩት። ጋሼ እባክዎትን ስሚኝ፣ ጥፋት እያጠፋሽ ነው። የማይመለከትሽ ነገር ውስጥ እየገባሽ ነው። ስለዚህ ደግሞ ቅጣት እቀጣሻለሁ። ጋሼ እባክዎትን። ብዙ ቅጣት እንድቀጣሽ ካልፈለግሽ ደግሞ ጥፋት አታጥፊ። ይኸውልሽ ቆንጆ ሴት ስታጠፋ ያምርባት። እኔም አልወድም። እሺ ስሚ፣ ዛሬ ወደዚህ ክፍል የመለስኩሽ እራርቼልሽ እንዳይመስልሽ። ሳሎን ውስጥ መሰራው ስራ ስላለኝ። እኔም በማመላለስ ከምትደክም ታዲያ እስከነጭራሹ ብትተው ይሻላል። ይኸውልሽ አንቺን ሳሎንም ወስድሽ የፀሐይ ብርሃን እንድታገኝ ፈልጌ አይደለም። መቼም ጥሩ ነገር ታስባለህ ብዬ እንደማላስብ ታውቃለህ አብርሃም። አንተ እኮ የሰው ስጋ ለብሰህ ስለምትንቀሳቀስ ነው እንጂ አውሬ ነህ። አውሬ አውሬ ምን ማለት እንደሆነ ላሳይሽ።
እንደዚህ ነው። አብርሃም ምን እያደረክ ነው? አውሬ ማለት እንደዚህ ነው። እሺ ሮማን፣ ርህራሄ የሌለው ሰው ማለት ነው። አብርሃም በፈጠረ አምላክ እገገኝ። ማን ይደርስልኛል፣ ማን ያተርፈኛል ብለሽ ነው ሮማን? ቆይ እንደዚህ እንደማደርግሽ እንዴት አልጠረጠርሽም? አብርሃም በፈጠረ አምላክ እባክህ የጉዳይ ነው ልቀቀኝ። ወይ ዝም በይ አልኩሽ እኮ ዝም በይ። እኔ አብርሃም እንኳን ለአንቺ ለስጋዎቼ እንኳን የማልሳሳ መጥፎ ሰው ነኝ። እሺ ዝም በይ አልኩሽ። ዝም በይ። ጋሼ ምን እያደረግሽ ነው አንቺ? ሻዩን ቀድቼላት ትልቅ በረሮ ገባበት። ከዛ ሳላቅ ደፍቼ እግሬን ተቃጠለ። በረሮ ደግሞ ምንድን ነው የሚያስደነግጠው? ምንድን ነው የሚያስፈራሽ በረሮ? እንዴ ጋሼ ስላላዩት ነው ምን እንደሚያክል ትልቅ በረሮ። በዛ ላይ እኔ በረሮ እፈራለሁ። በሂጂ ውጪ አሁን። እሺ እንደገና ላሙቅና ሻዩን ልቅዳለሁ። ሂጂ አልኩሽ። አዎ ይኸው ጋሼ ሻዩን አምጥቼልዎታል። ጥሩ። እስቲ ቁጭ በይ። አንድ ማናገርሽ ነገር አለ። ምን ነው ጋሼ? ፈልገውኝ ነው? አንቺን የማይፈልግ ማን አለ? በዛ ላይ ቆንጆ ነሽ። አመሰግናለሁ። ግን ጋሼ በዙሪያሽ ያሉ ሰዎች በሙሉ ስለ ቆንጅናሽ ይነግሩሻል አይደል? እንዴ ጋሼ ንገሪኝ እንጂ ውበትሽ እኮ ነው። ስላሰቡልኝ አመሰግናለሁ። ግን ደግሞ በቃ ጋሼ እኔ ልሂድ፣ ቃጥቻለሁ። በእንቅልፍ ሰዓት ደግሞ ቃጠል ገንዘባችን ልጅ ነቁ። ጋሼ በጣም እያስጨነቁኝ ነው። ይኸውልሽ እኔም እኮ ፍቅርሽ ልክ እንደዚህ ነው ያስጨነቀ። በቃ እሺ ጋሼ እኔ ልሂድ። ዝም ብለሽ አዳምጪ። ይቃጠል ይንደድ። ይኸውልሽ እቺ ያልኩሽ የልጅነት ጓደኛዬ ልክ እንዳንቺ ብዙ ነገሮችን ታጠፋ ነበር። ስንጣላ እንዴት እንደምናደርግ ታውቂያለሽ። ይኸውልሽ ጋሼ በቃ እኔ ልሂድ። ጋሼ